ስብሃት በለንደን ከሰማይ የተወረወረ ልዩ ድል ገጥሞኝ በንባብ ውስጥ ትልቅ በአካል የበሬ ግንባር የምታክል እንግሊዝን ለመጎብኘት ተመረጥኩ። እንዲህ ነው እንግዲህ እግሩን ተስሞ የተወለደ ልጅ። ያቺ ልዩ እድል ተከትለኝ ለንደን ድረስም መታ ነበርና ያገኘሁት አስጎብኚ ያንሲ ነው። ያንሲ ስሙ አይደለም። ያንሲ ማለት ለንደን ተወልደው ያደጉ ከሰራተኛው መደብ የሆኑ ማለት ነው። እናማ ለንደንን ያለነሱ ማን አሳምሮ ሊያውቃት፣ ሊያደንቃት፣ ሊያሽሞነሙናት? ይሄ ድንቅ አስጎብኚ ስለ ሀገሩ በኩራት ነው የሚያወራው። እኛ እንግሊዞች አብዮት የጀመርነው ቀድመን ነው። ከሁሉም ሀገር የመጀመሪያዎች ነን ማለት ይቻላል። እንዲሁም በአብዮት ዙሪያ ከኛ በኋላ ፈረንሳይ፣ ሩሲያ ወዘተ ብዙ ሀገሮች አብዮት አካሂደዋል። የጨረሱት በሚሊዮን ህዝብ ነው። እኛ ያን የመሰለ ወርቃማ አብዮት ስናካሄድ ስንት ሰው እንዳጣን ታውቃለህ? አንድ ሰው ብቻ፣ ያውም እምቢ ብሎ እብደት አስቸግሮት። እብደት መቼም በየአይነቱና በብዛት አለ። እስቲ እናንተ እንኳን አሁን በሰፈራችሁ ስንት አይነት እብዶች ነበሩ ወይም አሁንስ አሉ? ተሳዳቢዎች፣ ተጫዋቾች፣ ተናካሽ፣ ሰውን ካልደበደብን የሚሉ፣ አንድ ነገር ብቻ እየለፈለፉ የሚውሉ፣ መንግስትና ንጉስን የሚሳደቡ እያልን ብንቀጥል መቼም አንጨርሰው። ከሁሉ የከፋ ደግሞ አለልህ ንጉስ እብድ ሲሆን። እስቲ ሁለቱን ጀባ ልበላችሁ። ሮም አማልክቱን አስቀይማ መሰለኝ ካሊጉላ የሚባል ንጉስ ነገሰባት እና ይሄንን ንጉስነቶ ክቡርነቶ ብለህ ብትጠራው ሞት ይጠራባል። እና ማን ልበለው ካልከኝ አምላክነቶ ማለት አለብህ። ይሄ በአዋጅ የተቀመጠ ነው። ከጣስከው በህይወት ፈርደ ነው። አንዴ ካሊጉላ የአይሁድ ሃይማኖት መሪዎችን ሰበሰበና እንዲህ አላቸው፣ የምትጠብቁት መሲህ አለ አይደል? አዎን አምላክነቶ፣ በቃ መጥቻለሁ።